ሰላም እንዴት ናችሁ? ትላንትና እግረኛ ሚዲያ የተሰኘው ዩቲዩብ ላይ አቶ ታደለ ገብረመድህን ቀርቦ ነበርና የቀድሞ የገለቴ ቡርቃ ባለቤት ማለት ነው። እና ሙሉ ኢንተርቪውን ሰምቼው በቃ እግረኛ ሚዲያ በጣም አፕሪሼት የማደርገው ማከብረው እውነት በጣም ነው። ቴንኪው ውስጤ መጠየቅ ያለብኝ እኔ በጠየቀው ብዬ ማስባቸው ጥያቄዎች ነው የጠየቀው እያፋጠጠ ማለት ነው። እና በእውነት ሙሉውን ቪዲዮ ነው እዩት ግቡና በጣም የሚገርም ነገር ነው የጠየቀው ማለት ነው። ምክንያቱም ውስጣችን አይ ቲንክ በሁላችንም ውስጥ ያለ ጥያቄ ነው የጠየቀው ሳይፈራ ሴፉ ሾው እንኳን ያ ታዋቂ ሚዲያ እሱ ያልጠየቀው ጥያቄ ሴፉሽ ላይ ተቆርጦ ይሆን አይ ዶንት ኖ ምንድነው ሴፉሽ ላይ ምን ተናገረ ማለት ትችላላችሁ። በእኛ ሚዲያ ላይ ግን እያፋጠጠው እያንዳንዱ ነገር ጠይቆታል። ሰዎች እንዴት እንደዚህ ያደርጋል ይሄማ እንዲህ በተደረገ ይሄ ሌባ ያጭበርባሪ ሲል የነበረውን ነገር በሙሉ ውስጣችን የነበረው ጥያቄ ጠይቁትና እዛ ግቡና ሁሉንም ሙሉ ኢንተርቪውን እዩት። እኔ ግን አንዳንድ ነገሮች ላይ ሪያክት አደርጋለሁ። ምንድነው ከጠየቀው መሀል ላይ በጣም የገረመኝ አንተ ገለቴ ቡርቃን ስታገባ ካልኩሌት አድርገህ አይደለም ወይ ማለት አትሌት መሆኗን አይተህ አይደለም ወይ አለው። ሃይማኖትን እስከ መቀየር ደርሰሃል አለው። ገለቴ ቡርቃን ስትተዋት ሃይማኖትን እሷንም ትሰን ይወጣው አለው። እና ምንድነው እሱ ያለው አይ ካልኩሌት አድርጌ አይደለም የገባሁት ትዳር ውስጥ ምክንያቱም በወቅቱ እኔም እሷም ዜሮ ነበርን አለ። አዎ ዜሮ ልትሆኑ ትችላላችሁ፣ ግን አንድ አትሌት እኮ አንድ ሀገር ሩጦ ሲመጣ ይዞት ሊመጣ የሚችለውን ገንዘብ ማንም መገመት አያቅተውም። ስለዚህ እሱን ካልኩሌት አይደለም አድርጋ ይገባው አለው። የሚመልሰው ነገር አጥቶ የሚገርማችሁ ጸጥ ነው ያለው። ፋይናሊ ግን እንደምንም ብሎ ጥያቄው ለመመለስ ሞክሯል። በነገራችን ላይ አቶ ታደለ በጣም ከባድ ሰው ነው። መልስ በጣም ነው የሚችልበት፣ መመለስ ይችልበታል በደንብ ማለት በደንብ አድርጎ በቃ ለጥያቄዎቹ መልስ ይሰጥ ነበረበት በኮንፊደንስ ማለት ነው። እና ይህንን ብሎታል። ከዛ ደግሞ በማስከተል ደግሞ ዞሮ ማንኛውም ሰው አትሌት አግኝቶ ወይ ደግሞ በሆነ አጋጣሚ ከአትሌት ጋር ተዋውቆ ሁለቱም ሲንግል ሆነው እና እሷም ለትዳር ወንዱም ቢሆን ያገኘው ለትዳር የማይፈላለግ ወይ ደግሞ አንድ ላይ ለመሆን እንደ ፊቸር ወይ ቻንሱ ባገኘው ብሎ ማያስብ ሰው የለም። እና ይሄንን ካልኩሌት አድርጎ መግባቱ ምንም አይደንቅም። ካልኩሌት አድርጎ ግን ነው ትዳሩን ለመፍታት ካሰበ ነው ከባዱ ነገር እንጂ ትዳር ለመመስረት ወይ ደግሞ ገለቴ ቡርቃ ሚስት አድርጎ ለመቀበል አትሌት መሆኗን አስቦ መግባት ማንም ሊያደርገው የሚችለው ነገር ነው። ችግሩ የሚፈልገው ታርጌት ሲመታ ትዳሩን ለማፍረስ ከሞከረ ነው ከባድ የሚያደርገው። የተደራቸው መፍትሄ መፋሳት ምክንያት ግን የተናገረው ነገር ምንድነው? ጀስት ሰላም እንዳጡ እሱ አዲስ ሪስፔክት እንደምታደርገው እሷን ሰፖርት ለማድረግ በተለያየ ነገር ሲሞክር እንደማትቀበለው በጣም ጩኸታም እንደሆነች በጣም እንደምትጮህ ኃይለኛ እንደሆነች እና በጣም በዚህ ምክንያት ሰላም እንዳጣ ነው እና ትዳሩ ለማፍረስ የወሰነው ማለት ነው። ሌላው በዙሪያ ያሉ ሰዎች ደግሞ አንድ አይነት ብሄር ስላልሆኑ በብሄራቸው አንድ አይነት ብሄር አይደሉም። በብሄር ምክንያት የራስሽ ብሄር ለምን አታገኙ ሁሉ እያሉ ይናገሯት ነበር። ይህንም ተጽዕኖ እንደፈጠረበት ነው። ከሷ ፋሚሊ ውጭ ያሉት ግን ሰዎች ለምን የራስሽ ብሄር አላገባሽ የሚሏት ነበረ ብሏል። ሌላው እንግዲህ ሌላው ነገር ራሳቸው የሚያውቁት ውስጥ ያለው ነገር ዲቴል አልተናገረም። ሰላም ይናጣው በዛ ምክንያት ነው የወጣው። ለምንድን ነው ታዲያ ሃይማኖት ስትገባ እሷን ይዘህ ስትገባ ሃይማኖቷንም አብረገባ ስትፋታ ደግሞ ሃይማኖቱን ተወጣይ እኔ መሀል ላይ ነው ያቆምኩት አለው። መሀል ላይም ራሱ እሷን አስገባትና እኔ አድርሳትና ቸርች አድርሳትና እመለስ ነበር። መሀል ላይ ነው ያቆምኩት ይሄንን ቸርች መከታተል አለ። እና ግን እኔ አለው እግረኛ ሚዲያ በጣም የሚገርመኝ ደግሞ ጥያቄ የሰማሁት ግን አለው አንተ አብራችሁ ቸርች ስትገቡ እሷ በቪአይፒ መቀመጥ አለባት ብለው ቪአይፒ ቦታ ላይ ሲወስዷት አንተን ግን ሌላ ቦታ እንድትቀመጥ ያደርጉ ነበረ። በዚህ ምክንያት ተናደህ ነው ቸርች ማትገባው ማትሳተፈው አሉ ሲለው እሱ ነበረ ያለ ነገር ግን ይሄ እኮ ኖርማል ነው። እዛ ውስጥ የሚሰሩ ሰዎች እንደዚህ ነገር ያደርጋሉ አለ። ግን እዚህ ጋር መታየት ያለበት ነገር ምንድን ነው? ባልና ሚስት እሷ ትሆንም አትሆንም ማለት ታዋቂ ትሆንም አትሆንም ባልዮም ታዋቂ ነው። በነገራችን ላይ ባልና ሚስት እኩል ነው ሪስፔክት መሰጠት ያለበት። እሷ ቪአይፒ ላይ ሲያስቀምጧት እሱም አንድ ላይ ቪአይፒ ነበር ማስቀመጥ ወይ ገለቴ መከላከል አይ ኖ ለምን ትለዩናላችሁ ብላ መከላከል ነበረባት። እንደዛ እንደሚያደርጉ አምኗል አቶ ታደለ። እና ግን ምንድነው እሱ ኖርማል ነው ምንም ማለት አይደለም ብሎ ለማለፍ ሞክሯል። ነገር ግን ይሄ በጣም ፊል የሚያስደርግ ነገር ነው። ምክንያቱም እኔ በሆን ብላችሁ አሱ ሚስትን ወስደው እዛ ሲያስቀምጡብህ አንተ እዛ ሄድኩታል ስትባል የሚሰማ ስሜት አለ
ይሄ ዲስሪስፔክት ነው፣ እውነት ነው። ስለዚህ ወይ ገለቴ መከላከል ነበረባት፣ ኖ ለምን ትለዩናላችሁ ባሌ እኮ ነው ብላ ወስዳ አብረው መቀመጥ ነበረባቸው። ወይ ደግሞ ሌላ ቦታ እነዛ ሰዎች ስህተት ቢሰሩ እሷ መከላከል መቻል ነበረባት ብዬ ነው ማስበው። ይሄ ያናድዳል እውነቱ ለመናገር። ምክንያቱም ባሌን ወስደው እዛ ቦታ ላይ ቢያስቀምጡት ነው እንጂ እዛ ጋር ውጭ ይባል ዋይ የሚል ጭቅጭቅ፣ በጣም አደገኛውን ጭቅጭቅ ቤት ውስጥ ሊፈጠር ይችላል። እና ይሄ ነገር እነሱም ለተዳራቸው መፍረስ ወይ ደግሞ ቤታቸው ሰላም እንዳይኖር ተጽዕኖ አድርገዋል ቸርች ውስጥ የሚሰሩ ሰዎች ብዬ አስባለሁ። እውነትም እንዳለውም በዚህ ምክንያት ቸርቹን ለመተውም ተገዶ ሊሆን ይችላል። ለምን እንደዚህ አይነት ነገር ማለት እንዴ ብሎ ምክንያቱም በእኛ በኦርቶዶክስ ተዋህዶ ቸርች እንደዚህ ነገር የለም። ፈለገ ቪአይፒ ቢሆን ሚስቱን ቪአይፒ ነች። በነገራችን ላይ ሪስፔክት ያለው ባል ከሆነ እሷም ሪስፔክት አላት እንደዛው። እና ስለዚህ ሁለቱ ነው ክብር የሚሰጣቸው፣ እኩል ክብር የሚሰጣቸው እንጂ አንተ እዛ ጋር አንተ እዚህ ጋር የሚባል ነገር የለም። እና ይሄም ልክ ነው፣ እሱ ላይ ተጽዕኖ ሊፈጥርበት ይችላል። ሌላው ንብረት በተመለከተ ደግሞ ምንድነው ያው 11 ቤት አጣሁኝ የለም ባዶ ቀርቻለሁ ሜዳ ልወድቅ ነው አለቻለ። ውሸት ነው። ከ11 ቤቶች አይ ቲንክ 9 ቤቶች ጠቅሰዋል ዝርዝሩን ማለት ነው። የሷ ፋሚሊዎችና የሱ ፋሚሊ እናቱ የምትኖርበት የሷ ቤተሰቦች የሚኖሩበት ቤትና አሁን ገለቴ ቡርቃ የምትኖርበት ቤትና ደግሞ 2 ቤቶችም እንዳሉ ጠቅሷል። ኦልሞስት ወደ 9 አካባቢ ጠቅሷል። አሉ ስቲል ነው አሉ አለ። ከነዛ ውስጥ እንግዲህ እሱ መካፈል ያለበት አለ ይመስለኛል። አሁን ከፍቺ በኋላ ንብረት ክፍል ላይ ሲሆኑ ገለቴ የምትኖርበት ቤትም ሌሎችም ቤቶች በስሟ ካሉ ይካፈላል። እና እሱ ነገር መሰለኝ እንግዲህ ማግኘት የለበትም በሚል ይመስለኛል አደባባይ ላይ ወጣችው። ምክንያቱም ግማሹ የሚያገኘው ገንዘብ ራሱ ሲናገር አንዱ ቤት ሊያወጣ የሚችለው ገንዘብ በጣም ከፍተኛ ነውና ከነዛ ውስጥ የሚያገኘው ገንዘብ ከፍተኛ ስለሆነ እሱ ነገር አናዷት ሊሆን ይችላል። ምንም ማግኘት አይችልም፣ ምንም የደከመው ነገር የለም፣ እሱን ለኔ ያደረገው ነገር የለም ብላ የተናገረችው ማለት ነው። እና እሷ አንደኛ ትዳር እሷ እየፈለገች ማፋታት ሳትፈልግ እሱ ፋታለው ማለቱ ያናዳታል። ሁለተኛ ደግሞ ገለቴ ቡርቃ እስካሁን ልጅ አልወለደችም፣ እሱ ግን አግብቶ 3 ልጅ ወልዷል። ይሄ ነገር ያናዳል። በእኔ ንብረት በእኔ ገንዘብ ልጆቹ ሊያሳድግ ነው የሚለው ነገር ሊያበሳጨት ይችላል። ሶስተኛ ደግሞ ፈታሻለሁ ብሎ ይሄደው በነገራችን ላይ ተጽዕኖ አለው። ሴቷ ፈታሃለሁ ብላ መሄድና ወንዱ ፈታሻለሁ ብሎ መሄድ አለመፈለግ ስሜት ራሱ ያናድዳል። ይህንንም እሷ ላይ ተጽዕኖ የፈጠረባት ይመስለኛል። በዛ ምክንያት ተናዳ ንብረቴ ከዚህ በኋላ መካፈል አይችልም፣ እስከዛሬ ድረስ የበላው የወሰደው ይበቃዋል እና አሁን ግን ንብረቴ መካፈል አይችልም የሚለውን ነገር ነው ለማስተላለፍ የወጣችው ይመስለኛል። እንግዲህ እሱ ከተናገረው 9 ቤቶች ካሉ ወይ ደግሞ አሁን ማግኘት የሚገባው ነገር አትሊስት ማግኘት የለበትም ብሏል። ሌላው ሰሞኑ ሶሻል ሚዲያ ላይ ራቆቱ ፎቶ ተነስቶ በቁጥጥር ስር ውሏል ተብሎ ባለፈው ሳምንት እሷ ኢንተርቪው ካደረገች በኋላ ሴፉ ላይ እሱ ሚዲያ ላይ ወጥቶ ነበር፣ ሶሻል ሚዲያ ላይ ሲተላለፍ ነበርና እሱ ፎቶ ያንተ አይደለም አለው። እግረኛ ሚዲያ ሲጠይቀው አዎ የኔ ነው፣ በጣም ደብድበውኛል፣ ያልታወቁ ሰዎች ኃይሌ ገብረስላሴ ቢሮ ገብቼ ስወጣ አፍኖ ይዘው ሄደው አይኔን አስረውኝ ደብድበውኛል ብሎ የተደበደበበት ቦታ ላይ እና አጥንቱ እንደተሰበረ ሁላ ሳይቷል። እና መኪናውም ተቀምቻለሁ፣ መኪና የለኝም፣ ከሷ ስወጣ ይዤ ወጣሁት መኪና ተቀምቻለሁ ብሏል። በነገራችን ላይ ከሷ ቤት ስወጣ መኪና ብቻ ነው ይዤ ወጣሁት፣ ልብሶችን ያሉት ዋናውን ነው ይዞ የወጣው። ለነገሩ ምንም ማለት አይደለም፣ ልብሶቹ ብትይዞም ባትይዞም ይጠቅማል። ምንም ነገር ይዤ ወጣው፣ መኪና ብቻ ነው ይዤ ወጣሁት አለ። አይ ዋናውን ይዘህ ወጣል። ልብስ እኮ ምን ያደርግላል? ልብስ ትገዛለህ። መኪና መግዛትና ልብስ መግዛት አንድ አይደለም። እና መኪናው ተወስዶብኛል አለ። በአሁኑ ሰዓት መኪናው የለኝም ብሏል። እንግዲህ ይሄንም እንግዲህ የሚመለከተው ክፍል እንግዲህ ማድረግ ያለበት ያድርግ ብዬ ነው ምለው። ሌላው በጣም የሚገርመው ነገር ያው 5 መኪኖች በተመለከተ ሴፉ ላይ በተናገረው አንድ አይነት መልስ ነው የሰጠው። እየገዛን አንዱን እየሸጠን አንዱ እየገዛን ነው ያደረግነው እንጂ እኔ ከወጣኝ በኋላ ወይ ደግሞ እነዚህ 5 መኪኖች ግቢ ላይ ቆመው የሚታዩ መኪኖች አልነበሩም ብሏል። እንግዲህ ይሄንንም ገለቴ ታውቀዋለች። 5 መኪኖች መቆማቸው አለመቆማቸው ግቢ ውስጥ የትኛው አይነት መኪና እንደነበራት እሷ እንግዲህ በደንብ የምታውቅ ይመስለኛል። ለዚህ መልስ እንግዲህ እሷ አስተካክላ መስጠት አለባት ብዬ አስባለሁ። ከዛ በተረፈ ግን እኔ በጣም የሚገርመኝ ነገር ምንድነው ሴፉ ለምንድን ነው እንደዛ ግልጽ አድርጎ ያልጠየቀው? ምክንያቱም በደንብ ተመልካች ቁጭ ብሎ ሲያየው የሚውለው የሴፉ ሾው ላይ በቃ አድበስብሶ ሁሉ ነገር አድበስብሶ ነው ያለፈው። ምንም በቃ ጥያቄ ያልጠየቀው ማለት የገለቴ ቡርቃ የተናገረችው ነገር ያቀርባል፣ ከዛ ደግሞ እሱ መልስ እንዲሰጥበት ያደርጋል። አለቀ። ባለፈው ሶሻል ሚዲያ ላይ ስታይ የነበርኩ አንተ አይደለህም ብሎ ለምን እንደግረኛ ሚዲያ ያልጠየቀው? ፎቶ ሲዘዋወር የነበረው ወርቃነህ እና ፊት የበላለዘው ስለምንድን ነው? ተደብድበህ ነው ብሎ ምንድነው? ምክንያቱም ሰውየው ፊቱ በላልዟል እና ተደብድቦ እንደሆነ ያስታውቃል።
ተደብድበህ ነው ብሎ እንኳን መጠየቅ አልቻለም። ቤቶቹ በተመለከተ ደግሞ ሴፉ ላይ 11 ቤት የሚባል ነገር የለም ብሎ ነው ብቻ የተናገረው። እነዚህ አሁን ዝርዝሮቹን ዶክመንቶቹን ይዞ የክስ ሂደቶቹን ይዞ እግረኛ ሚዲያ ላይ ገብቶ እንደተናገረው አልተናገረም። እና ዞሮ ዞሮ ምንድነው እዚህ ጋር ሁለቱም በሰላም ነገሩን ቢጨርሱ ጥሩ ነው። አንዱ መጎዳትም የለበትም። ምክንያቱም 11 አመት አብረው አሳልፈዋል። በፍቅርም በደስታ ሀኒ እየተባባሉ የኔን እናቴ እያለች እሷ በፍቅር አሳልፈዋል። ያንን ጥሩ ጊዜ በማሰብ በሰላም ነገሩን ቢቋጩት። ምክንያቱም ከበቃ በቃ ነው። በነገራችን ላይ እሱ ትዳሩ በቃኝ ካለ ቢኖርም እያስመሰለ ነበር የሚኖረው፣ ወይ ደግሞ ብዙ ነገሮች እያደረገ ነበር የሚኖረው። ስለዚህ እንደውም ማሳውቋት መውጣቱ እና ጥሩ ነው ብዬ ነው ማሰቡ። እሷም እግዚአብሔር ያለላትና እግዚአብሔር የፈቀደላትን ትዳር ትይዛለች። ምክንያቱም ገለቴን ቡርቃ የመሰለ ሯጭ ድጋሚ ላለማግባት የማትችልበት ምክንያት አይኖረውም ብዬ አስባለሁኝ። እና በሰላም ቢያልቅ ጉዳያቸው አሪፍ ነው። ሁለቱም ለጠቅላይ ሚኒስቴር እንግዲህ መልእክታቸውን አስተላልፈዋል እሳቸው እንዲገቡበት እና ያንን በሰላም ቢያልቅላቸው መልካም ነው። ቻው ቻው።